በአገዛዙ እጅግ ቁልፍ በሚባሉ አመራሮችና ጀነራሎቹ እቅድ ተነድፎም በቀጣይ በአማራ ክልል ስለሚኖረው የኃይል አሰላለፍና የወታደር ስምሪት እጅግ ወሳኝ የሚባል መረጃም ሾልኮ ወጥቷል። እንደ ምንጮች ገለጻ ከሆነም በቀጣይ በተለይም በርከት ያሉ አጥፍቶ ጠፊ ድሮኖችና የፋኖ አመራሮች ለመምታት በውጭ የሰለጠኑ ኮማንዶዎች በዚህ ስምሪት ተካተዋል ብለዋል። በዝርዝር ወደ እናንተ የምናደርሰው ይሆናል። የምስራቅ ወለጋ ዞን ጊዳያና ወረዳ ፋኖች ልዩነታቸውን ፈተው አንድ ሆነው ለመታገል ከስምምነት ላይ መድረሳቸውን ተከትሎም የወረዳው አመራሮች ጭንቅ ውስጥ መግባታቸውን ምንጮች ሲገልጹም በዚሁ ቀጠናም አሁን ከምሽት የደረሰን መረጃ አለ። በዝርዝር የምታደምጡት ይሆናል። በወሎ ቀጠና በኮሎኔል ፈንታው ሟቦ የሚመራው የፋኖ ቡድን ለየት ያለ መግለጫ ወጥቷል። መግለጫው ምን ይላል የሚለውን በዝርዝር ወደ እናንተ የምናደርሳቸው ሌላኛው መረጃችን ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባለፈው ያስደምጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በቀጣይ በአማራ ክልል የሚኖረው የኃይል ስምሪት እቅድ ሾልኮ እኛ ጋር ደርሷል። ይህ በአገዛዙ ቁልፍ ሰዎች ተነድፎ በአማራ ክልል ተገብረ የታሰበው በወሎ ቀጠና ላሊበላ ላይ ማዕከል ያደረገ ማዕከላዊ እዝ ሁለት ኮሮች ሲኖሩት ኮምቦልቻና ከሚሴ መካከል ማዕከል ያደረገ አዲስ የሚቋቋም በሜጀር ጀነራል ገዛው ኡማ የሚመራም አዲስ እዝ ከዚህ በተጨማሪም ወልዲያ ማዕከል ያደረገም ሰባተኛ ሰሜን ምስራቅ እዝ አንድ ኮር በጋሸና ማዕከል ያደረገም አራተኛ ሜካናይዝድ ብርጌድ ዝግጁ እንዲሆን ትዕዛዝ ተሰጥቶታል ተብሏል። በሸዋ ቀጠና ደግሞ ልዩ ዘመቻ እዝን በከፊል በመያዝ ደቡብ እዝ አንድ ኮር ስድስተኛ እዝ አንድ ኮርና የባህር ኃይል ኮማንዶ እንዲሁም ሶስተኛ ሜካናይዝ ካዋሽ በድጋፍ ሰጭነት በተጠንቀቅ እንዲቆሙ ትዕዛዝ እንደሰጣቸው ነው ምንጮች የገለጹት። በጎጃም ቀጠና ከሰሞኑ እጅግ በርካታ ሰራዊትና አጥፍቶ ጠፊ ድሮኖች መግባታቸውን የገለጹት የመረጃው ምንጮች የምዕራብ እዝ ሁለት ኮሮች፣ ምስራቅ እዝ ሶስት ኮሮችና ስድስተኛ እዝ ሁለት ኮሮች እንዲሁም የልዩ ዘመቻ እዝ ኮማንዶ አንድ ክፍለ ጦር ከሰባተኛ ሜካናይዝድ ብርጌድ በድጋፍ ሰጭነት ስምሪት ተሰጥቷቸዋል ብለዋል። በጎንደር ቀጠና ሰሜን ምዕራብ እዝ ሙሉ በሙሉ እንዲገባ የታዘዘ ሲሆን በአከር ላይ ማዕከል ያደረገው በሜጀር ጀነራል አድማሱ አለሙ የሚመራው አዲስ የሚቋቋም እዝ በአምስተኛ ሜካናይዝድ ድጋፍ ሰጪ ብርጌድ ጋር ስምሪት እንደሰጠውም ምንጮች አክለው ገልጸዋል። በሌላ በኩል የምስራቅ ወለጋ ዞን ጊዳያና ወረዳ ፋኖች ልዩነታቸውን ፈተው አንድ ሆነው ለመታገል ከስምምነት ላይ መድረሳቸውን ተከትሎም የወረዳው አመራሮች ጭንቅ ውስጥ መግባታቸውን ምንጮች ገለጹ። ከአንገር ጉትን ከተማ ወደ ቱሉ ጋና እንዲሁም ከአንገር ጉትን ከተማ ወደ አንደዶና አሊ የሚወስዱ መንገዶች ከዛሬ ጠዋት ጀምሮ ሙሉ በሙሉ በአገዛዙ ጥምር ጦር ተዘግቷል የሚሉት የአካባቢ ምንጮች ከ14 በላይ የጊዳያና ወረዳ ሚኒሻዎች ትጥቅ ተቀምተው የተቀሩትም ተሸብረዋል ብለዋል። በዚያ ዜና ዛሬ በጠዋቱ ጌታ የተባለ ያገዛዙ ቀንደኛ ተላኪም የቀበሌ ሊቀመንበር በጊዳያና ፋኖች ቁጥጥር ስር መዋሉን የአካባቢው ነዋሪዎች ለሚዲያችን ገልጿል። አንድነት እንደ ወለጋ ብቻም ሳይሆን እንደ አማራ ግዴታ ነውና ለአንድነት ሁሉም የድርሻው እንዲወጣም ጥሪ እናቀርባለን የሚሉት የአካባቢው ፋኖች ወለጋ ምድር ላይ ቀሪ ወንድሞቻችንም በአንድ ድርጅት አቅፈው አስፈሪና የወለጋ ሕዝብ ዘብ የሆነ ወታደር እንደሚገነቡ እናምናለን ሲሉም መልእክታቸውን አስተላልፈዋል። በሌላ መረጃችን ከአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ የተሰጠ አስቸኳይ መግለጫ አለም እንደሚከተለው ይቀርባል። የወጣንለትን ዓላማ እንጠብቃለን። የህዝባችንና የሰራዊታችን አሁናዊ ፍላጎትን እንፈጽማለን። ሴረኞችን እናጋልጣለን፣ ሴራን እናከሽፋለን ሲል የሚጀምረው መግለጫው የአማራ ህዝብ በአሁኑ ሰዓት በአፓርታይዳዊ አገዛዝ የወደቀም በደምና ባጥንት በገነባት ሀገሩ የመኖር ተፈጥሯዊ መብቱ ተነጥቆም ሀገርን እርመናልን በሚሉ የዱርዬ ስብስቦች እረፍት አልባና ተሳዳጅ ሆኗልን ብለዋል። ህዝባችንን ስርዓታዊና መዋቅራዊ በሆነ መልኩም በተለይ ከጣሊያን ወረራ ማግስት መንግስት መር ጥቃት ከፍ ብሎም የዘር ማጥፋት ወንጀል በአገዛዞቹ እብሪት ተፈጽሞበታል ሲልም መግለጫው ያትታል። የአማራ ህዝብ በሀገር ስም በተቀመጡ ጠባብ ብሔርተኞች ላለፉት ግማሽ ምዕተ ዓመት አማራነቱ እንደ ወንጀል ተቆጥሮም ዘርፈ ብዙ ጥቃቶች ተካሂደውበታል። ህዝባችንም ለዘመናት የተፈራረቁበትን በርካታ መከራና ፍዳዎች በሰላምም በአፈሙዝም ታግሏል። አሁን ላይ የሀገራችንም የህዝባችንም ነቀርሳ የሆነው የብልጽግናው አገዛዝ ከዚህ ቀደም በህዝባችን ላይ ያልተደረጉ ይደረጋሉም ተብሎ የማይታሰቡ ግፎችን ፈጽሞበታል። በዚህም በህዝባችን ላይ መንግስት መር የዘር ማጥፋት ወንጀል ወይም ስቴት ስፖንሰርድ ጄኖሳይድ በየጊዜው በተፈራረቁ ገዢዎች በህዝባችን ላይ ያንዣበበውን የመጥፋት አደጋ በውሉ በመርዳት ከ3 ክረምት በላይ መራሪ የደም ዋጋም የአማራ ፋኖ እየከፈለ ይገኛል ብሏል መግለጫው። የአማራ የህልውና ትግል ለባለፉት ዓመታት ወጥ የሆነ ህገ ደንብና መመሪያ መርህ ያልተዘጋጀለት እንዲሁም በተለምዳዊ ጀብደኝነት መመራቱም አሁን ላለንበት ምስቅልቅል ዳርጎናል የሚለው መግለጫው
የህዝብን ትግል በስውር ዓላማና አጀንዳ አለፍ ሲልም አሁናዊ ተቀዳሚ ጠላቶቻችን የደም ዋጋ የተከፈለለትን ትግል አሳልፎ ለመስጠት ያሰፈሰፉ እጆችን በጥንቃቄ መቁረጥ ያስፈልጋልን ብሏል። የተከበራችሁ ቤተሰቦች ሙሉ መግለጫውን በቴሌግራም ቻናላችን ለቀኗል። በቴሌግራም ቻናላችን በመግባት ማንበብ የምትችሉ መሆኑን ከወዲሁ ልናሳስባችሁ እንወዳለን። የተከበራችሁ ቤተሰቦች እስካሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለሰዓቱ የነበሩን አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።